والله እድለኛ ነህ አንተ እቺን ዳዋ ማግኘት አላህ እኮ ያስታውሳል አሁን አራዳዎች ናቸው እዚህ ዳዋ መጥተው የሚያዳምጡት ይሄ ዝም ብሎ ስራ አጣን በሚል ስሜት እንደራሳችሁ እንዳገመግሙ والله እድለኛ ነህ አንተ እቺን ዳዋ ማግኘት አላህ እኮ ያስታውሳል አሁን ከሰባቱ ሰማይ በላይ ያለው አላህ አርሽ ላይ ያለው አላህ ከአርሽ በላይ ያለው አላህ አንተን ሲያስታውስ አህመድ ብሎ ያ ባሪያም ብሎ ማስታወስ ከዚህ የበለጠ ስኬት ምን አለ ሐሙስ ዕለት ከመቅሪብ እስከ ኢሻስ ሐሰን ሁሴን መስጊድ ያዳመጥከው ልጅ አህመድ የምትባል አሁን ጠቅላይ ሚኒስቴሩ አብይ ይጠራዋል ብትባል እንኳን በእግር አይደለም በእጅ ትሮጣለህ ከመደንገጥ የተነሳ እዚህ ዳዋውን የተሳተፈ ሰውዬ ጠቅላይ ሚኒስቴሩ ይጠራዋል ብትባል የለህም በቃ እስከምትደርስ ላበላብ ነው የምትሆነው ታላቁ ጌታ ነው የሚያስታውሰው እዚህ ቦታ ቁጭ ስለ ከዚህ የበለጠ ትልቅ ቦታ የለም ሁሌ ማፍቀር ጌታዬ ህይወቴን ሙሉ የመስጊድ ፍቅር ስጠኝ በለው